የቅዳሜ ከሳስ ፕሮግራማችን እንግዲህ እንደዚህ ከታዳሚዎቻችን ጋራ ሞቅ ደመቅ እንዳለ እንደቀጠለ ነው። አሪፍ ጊዜ እያሳለፋችሁ ቅዳሜ እንዴት ናት? ከኛ ጋር አሪፍ ነው። አሁን ደግሞ እንግዲህ በቱሪስቶች አይን ፕሮግራም ላይ ደርሰናል። ይሄን ፕሮግራም መቼም ታዩታላችሁ በእርግጠኝነት ልተማመን እኮ እንደሚወጣ ደበም እናርገው በጣም ዝም ይያሉ ያው እንግዲህ ይሄድንበት ቦታ ትንሽ ለየት ያለኩ በተለይ ደግሞ በመልክዓ ምድሩ በጣም የታወቀ አንድ ቦታ ነበር ሄድ ነው። ብዙ ሰዎች እንደዚህ ማይጎበኙት ማይሄዱባቸው ቦታዎች ነበር ሄድ ነውና በመልክዓ ምድሩና በአቀማመጡ ደግሞ በጣም ብዙ አሪፍ የሆነ ተፈጥሯዊ ቦታ ነበር ያየነው። ዛሬ ደግሞ ምንድነው እናሳይ? የዛሬውን ከማንሳታችን በፊት በነገራችን ላይ ተመልካቾቻችን እዚህ ታዳሚ ናችሁ እናንተ ከኛ ጋር አብራችሁ ነው ያላችሁ ያላችሁትና አንድ ተመልካች ምን ብሎ ተናገረ መሰላችሁ? ያለፈው ሳምንት ፕሮግራም ላይ ሁለት አይነት ከለር ይዞ ቁጭ ብሎ ሰው ይሳለው ነው ይመስለው መሬቱ ማለት ነው። በጣም የሚያምር መልክዓ ምድር ነበር። በዚህ ሳምንት ደግሞ እንግዲህ በቴሌቪዥን መስኮታችሁ እናሳያችሁ እናንተም ከኛ ጋር አብራችሁ በዚህ የምትመለከቱት ማለት ነው። ወደ አፋር ነው ይዘናችሁ ምን ሄደው አፋር ከፍተኛ ሙቀት አለ፣ ግን በአፋር ምድራዊ ገነት እንዳለ እናሳያችኋለን። ጥሩ የተፈጥሮ አቀማመጥ እንደዚሁም ደግሞ በርካታ ነገሮች እናሳያችኋለን። ወደ ፕሮግራሙ እናልፋለን፣ ግን ጭብጨባ ያስፈልጋል። ወደ ፕሮግራሙ እናልፋለን። እንሂድ። በቱሪስት አይናችን ተጀምሯል። እንግዲህ የምንገኘው በአፋር ነው። አፋር እንግዲህ በጣም ከፍተኛ ሙቀት አለ። ዛሬም በጣም ከፍተኛ ሙቀት ነው ያለው። ያለንበት ቦታ ደግሞ ተፈጥሯዊ ቦታ ነው። ቦታው ስሙ ምንድነው የምናየው የሚለው ነገር ደግሞ እንጠይቅ። መልካም ያው ያለነው እንግዲህ አፋር ነው። አፋር ሰዎች ብዙ ጊዜ የምናውቀው አፋርን በዳሎል ነው፣ በኤርታሌ ነው። አፋርን ሰዎች የሚያውቁት በተለየ መንገድ ነው። ዛሬ አፋርን ማሳያችሁ ፍጹም በተለየ መንገድ ነው ማለት አብዛኛው ሰው የሚያውቀው አፋርን በዛ መንገድ ስለሆነ ነውና አሁን ያለነው ወደ አዋሽ ነን። አዋሽ አካባቢ ከአዋሽ 40 ብዙ ማራቅንም እንግዲህ አሊደጊ እጩ ነው፣ ገና ብሔራዊ ፓርክ አልሆነም። እጩ ነው። በጣም ብዙ ነገር አለው እዚህ ፓርክ ውስጥ በጣም ብዙ ነገር አለው። የሜዳ ፍየል ልናገኝ እንችላለን። ኦሬክስ ወይም ሳላ ልናገኝ እንችላለን። አንበሳ ሊኖር ይችላል። አቦሸማኔ ሊኖር ይችላል። እነሱ ሬር ናቸው። ሁለቱ ሬር ናቸው። በተረፈ ይሄ ቀበሮ እናገኛለን። ተራ ቀበሮ ከርከሮ አለ። በጣም ብዙ ነገር ነው ያለው። ከአዋፋት ደግሞ ቡስታርድ፣ እነዚህ አረቢክ ቡስታርድ፣ አረ በጣም ብዙ ነገር ነው ያለውና እነዚህ ሁሉ ነገሮች እንደ እድል ነው። በተለይ እድለኛ መሆን አለብን። ዋናው ነገር ግሬቪ ዜብራ አለ። እሱን ካየነው ሪዋርድ አለ ለእናንተ። እሱን ካየነው በጣም እድለኞች ነን። በጣም ብዙ ኢትዮጵያና ኬንያ ውስጥ ብቻ የሚገኝ የግሬቪ ዜብራ ዘር ነው እዚህ ያለው። አንዱ እዚህ ነው፣ ሌላኛው ደግሞ ኬንያና ቦረና ያው ስለምንጋራ ማለት ነው እዛ እናገኛቸዋለን። ያሊደጊ ብሔራዊ ፓርክ ነው ያለነው። መቼስ እየሄድን ነው የምንፈልገው ቦታዎችን ያያየው ስለሆነ መስዳችሁ ብዙም አትፍሩ። ስለዚህ ድምጽም አያስፈልግም። አለባበሳችንም ከለርፉል ያለው ነው። እነሱ ከሩቅ አይቶ እንዳይለዩን ይመስለኛል።
ይላችሁ አሁን ችግሩ ምንድነው? ፍየሎች ይመጣሉ ወደዚህ ማለት ወደ ፓርክ ውስጥ ፍየል ያስገባሉ። አሁን ከትንሽ ቆይታ በኋላ ምናምን ሙቀቱ እንትን ሲል እኛ ስንወጣ በቃ ሰው ማስገባቱ አይቀርም ወደዚህ ማለት እና በጣም ነው የሚያሳዝነው። ፓርኮች ኦልሬዲ አንደኛውን ፓርክ እንደዚህ እየጠፋ ነው እዚህ አካባቢ፣ ይሄኛውም እንደዚህ፣ ይሄ ደግሞ ገና አጩ ሰው ይሄንን ማቆም ካልቻለ በስተቀር አስቡት እንግዲህ ግሬቪ ዜብራ ማለት ኢትዮጵያ ውስጥ ብቻ እና ኬንያ ውስጥ ብቻ ነው የምታገኙት። ኒሪ እንደሚከሚባል ነው ሶ እንደዚህ እንስሶች የማለት የቤት እንስሶች ወደዚህ በሚገቡበት ሰዓት ሸሽቶ ነው የሚሄደው። ኢትዮጵያ በዋይልድ ይሄ በዱር እንስሳቷ በጣም ብዙ ነች ማለት በጣም ብዙ አለን። በጣም ሀብታችን ብዙ ነው፣ ግን እየተጠቀምንበት ነው ጭራሽ። ኬንያን መመልከት ታንዛኒያን መመልከት በጣም በቂ ነው። እነሱ አሁን በፍጹም የማይደራደሩበት ነገር ቢኖር ይሄ ፓርኮቻቸው ላይ ያሉ የዱር እንስሳቶቻቸው እንዲህ በቃ በዛ ነው ቢዝነሳቸው። ቱሪዝም ነው። እኛም እኮ በደንብ ብንጠቀምበት ሀገራችንም እኮ ገቢ ታገኛለች ከዚህ ነገር። ምክንያቱም እነዚህን እንስሳቶች ለማየት ብሎ የሚመጣ ሰው አለ። ልክኛ አሁን እነሱን ፈልገን ቤታቸው እንደመጣ እንደዚህ የሚመጣ ሰው ደግሞ ያጣቸዋል ማለት ነው። ቦታው ሲመጣ ደግሞ እኮ የሚመጣው ሰው ብዛቱ ይሄ ነው የሚባል አይደለም። እንደሱ ብቻ ሳይሆን አሁን አንዳንዴ ሌሎች ሀገሮች ላይ ስትሄድ ከአየር ሁኔታው ጋር ተያይዞ እንስሳቶቹ ወደ ጎረቤት ሀገር ሽፍት ያደረጉ ከዛ በኋላ ደግሞ ያ ሲዝን ሲያልፍ እየተመለሱ ምናምን ነው። ብዙ ጊዜ የኛ የአየር ሁኔታችን በጣም አመቺ ነው እና አመቱን ሙሉ እዚህ ቦታ ላይ መሆን ይችላሉ ወደየትኛውም የጎረቤት ሀገር ሳይሄዱ ማለት ነውና ያያያዝ ችግር ነው እንጂ ቦታው በጣም አመቺ ነው ለነሱ። ኦልሞስት ከሁሉም አቅጣጫ በተለይ በደቡብ ምዕራብ አቅጣጫ ወደ ኬንያ የገቡብን እንስሶች እኔ እስካሁን ያንገበግቡኝ በእውነት ያንገበግቡኝ። ምክንያቱም እዛ በደንብ ተደርጎ ስለሚንከባከቧቸው ምን አላቸው እዚህ ነው ዜግነት አልሰጣቸው መጣው ካልሰጣቸው እስካልተንከባከብካቸው ተተውት ነው የሚሉት። ይሄን ፓርክ ቆም በደንብ እንደዚህ ታጥሮ ማለት ነው ጥበቃ በደንብ እየተደረገለት እንስሶቹ በደንብ ካልተያዙ በስተቀር በወጡ ቁጥር ይሄ ቦታ በቃ ባዶ ይሆናል ማለት ነው። በጣም ከባድ ነው። ምክንያቱም አሁን እዚህ ያሉት ግማሹ ይሄ ሳላ የኦሬክሱ ምናምን የመጣው ከአዋሽ ናሽናል ፓርክ ነው። ምክንያቱም አዋሽ በአሁን ሰዓት በቃ ኦልሞስት ፓርክነቱን ላይ ያጣ ነው። በጣም አስቸጋሪ ሁኔታ ውስጥ ነው። እስቲ ወደ ኑ ቺን አረጋገጥ አሁን ያለነው በአፋር በዶሆ ቀበሌ ነው ያለነው። ያየነውም ነገር በጣም አሪፍ ነው። ተጨማሪ ሌላ አዲስ ነገር ልታሳየን ነው። በጣም የሚገርም ነገር ነው። አይ ሆፕ እንደምትወዱት ተስፋ አደርጋለሁ። ሰጎኖች በጣም ብዙ አሉ። ያለው ነገር በጣም የሚገርም ነው። በዶሆ ቀበሌ ውስጥ ያለ የሚገርም ውብ ተፈጥሮ ነው። የመጣንበት አሁን ያለፍንበት የነበረው ነገር በጣም የሚሞቅ ቦታ ነው። ያለፍን የመጣ ነው። አሁን እዚህ ጋር ያለው ቅዝቃዜ በጣም አሪፍ ነው። የምታየውም ነገር አረንጓዴ ነው። ያለፍንበት መንገድ እና ያለነውበት ቦታ
ሁለት ነገር አንድ ቦታ ላይ ማግኘት ያስገርመኛል በጣም እኔ ስለ አፋር የነበረኝ አስተሳሰብ በጣም ከዚህ የተለየ ስለነበረ ነው በጣም ሞቃታማ አረንጓዴ ነገሮች ምናልባትም በጣም ራቅ ያለ ቦታ ላይ የምታገኝበት አይነት ቦታ ነበር የመሰለኝና እዚህ ጋር ስደርስ ልዩ ስሜት ፈጥሮብኛል ለኔ ከውበቷ በተጨማሪ ደግሞ ሌላ ማሳያችሁ ነገር አለ ኑ ወረድ 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 ዳይ ቀስ በል አረ ውሃ የተፈጥሮ ፉል ውሃ ነው ከውሃው በላይ ደግሞ ውበቱ ሀይቅ ነው በነገራችሁ ላይ ሀይቅ ነው ውስጡ ጉማሬ አለ ግን እዛ ጠርዝ አካባቢ ላይ ነው ከስንት አንድ ነው የሚታየው አሳ ብዙዋል በነገራችሁ ላይ ዝቅ ብላችሁ ንኩት ሙቅ ነው ካለ ታረጋለ Quando? እንግዲህ አሁን በጀልባ የሰራነው ቦታ ነው አይደል ያየን ያለ ነው ነው ደግሞ ሌላ የሚያምር ነገር ላሳያችሁ ማያምር ነገር የለም ሁሉም ነገር ያምራል እዚህ እንግዲህ ፎቶ ተነሳለህ ፎቶ በደንብ ተነሳላችሁ ናቹራል በጣም ነው የሚያምረው እንግዲህ አስቡት እንደዚህ አይነት ትሪፕ አድርጋችን መተን እንደዚህ አይነት ቱር ከዛው ሁሉ በረሃ ከዛው ሁሉ ሙቀት ነው ወደዚህ አካባቢ መጣ ነውና በእርግጠኝነት እንደምትወዱ ስለማልጠራጠር ነው ይሄን ቦታ መርጬ ይዣችሁ የመጣሁት ሶ እንግዲህ አፋር ነው ያለነው ዶሆ ነው ያለነው አንድ ነገር ግን አስተውሱ ከዚህ በፊት ከሰም ጎርጅ ወስጃችሁ ነበር ትዝ ካላችሁ ወደ ደብረ ብርሃን አቅጣጫ ትዝ አላችሁ ያ ቦታ የከሰም ወንዝ እዚህ ጋር ከሰም ስኳር ፋብሪካ አለ አዋሽ ድረስ ይታያል ስላችሁ ትዝ ካላችሁ ኢትዮጵያ ውስጥ ያልተቀጣጠለ ነገር የለም አሁንና ከሰም የስኳር ፋብሪካ አካባቢ ዶሆ ወረዳ ውስጥ ነው ያለነውና እንግዲህ እንደዚህ አይነት ድንቅ ተፈጥሮ ኢትዮጵያ ውስጥ ነው የትም አይደለም
ሰዎች መጥተው መዝናናት ይችላሉ ፈታ ማለት ይችላሉ ይሄን ሁሉ ነገር ማየት ይችላሉ አፋር is not far እንግዲህ ይሄን ሁሉ ነገር ነው ድርድር እነዚህ አጠቃላይ የተፈጥሮ ሁሉ ውሃዎች ናቸው እንኳን እዚህ ሲናይተን እንደዚህ የሆነን ቀኑን ሙሉ ከለብ ነው ፈታ ምንልበት ከነ ልብሴ እንዳልገባ ነው ፈራ ኑ ጋይስ ባላ አንተ በጣም ታምሮ አሁን እናንተ ለማውራበት ጊዜ ይኖርኛል ይሄን ሰሞን ሰንሴት በርግዶልናል እንግዲህ ይሄን ይመስላል ይሄ ቦታ እኔ ግን ሰንሴቷን ያየው በዋኝ ደስ ይለኛል ሳትገባ አንድ 5 ደቂቃ አለ ስለዚህ ልብስ ያንቺ መቀየር ያዛ ነው አብሪል እኔ እናንተ በዛ ነው ግን ኑ በዚህ ጋር ቀርበናል ኑ ፍጥነት ሳትገባ ኑ